البقاع إلى الله ودا الله بتأم توداجون شاقرنش ودا نمزند بتأم توداجون شاقرنش ولولا أن قومك أخرجوني لما خرجت ህዝቦችሽ ባያስወጡ ይኖር እኮ አልወጣም ነበር እያሉ ልባቸው ስብር ብሎ ካገራቸው ወጡ። ወደ መዲና አቅጣጫ መሄድ ተውና መጀመሪያ ወደ የመን አቅጣጫ ሄደው ስትራቴጂክ ነው የነብዩ ሰለላሁ ዐለይሂ ወሰለም እንቅስቃሴ ካርታውን ባሳያችሁ በጣም ትገረማላችሁ። ኖርማል ቅፍለት የሚሄድበትን እንዴት አድርገው አቆራርጠው መዲና እንደደረሱ ማለት ነው። እንደ ሰው ማድረግ ያለባቸውን ነገር አቀዱ። መጀመሪያ አላህ አለኝ በአላህ መካለው ስለዚህ ምንም አያመጡም ብለው ዝም ብለው መንገዱን ይዘው አልሄዱ። ምን አደረጉ? ከየመን ወደ ተቃራኒ አቅጣጫ ሄዱ። ጋር ተውር ውስጥ አደሩ። ከዛ ተመልሰው እንደገና እንዲህ ያቆራረጡ ነው የሄዱት። አንዳንድ ፖይንቶች ላይ ብቻ ነው የሚያልፉት ዋናውን መንገድ፣ ሌላ መንገድ እየተከተሉ ነው የሄዱት ነብዩ ሰለላሁ ዐለይሂ ወሰለም። አሁን ኢማን አለው ምናምን ሲባል አንዳንድ ሰው አላህ አለ ይላል። አዎ አላህ አለ፣ አላህ የለም ያላል። አላህ ግን ካንተ ደግሞ ሰበብ ፈልጓል። እንድታስብ ይፈልጋል። አላህ እንድታቀድ ይፈልጋል። ሙእሚን ገገማ አይደለም። ገባ አይደል? ዝም ብሎ የሆነ አይደለም። ላ ያስባል። ተፈጥሯዊ በሆነ መንገድ ነው የሚንቀሳቀስ። ተፈጥሮን አይላተምም። لذلك إمام البنا رحمة الله عليه من قالوا لا تصادموا نواميس الكون فإنها غلابة. يتفترون هج اندات اللاتموا عشنا في واسوان الجو يتفترون هج تكتلاتشو يدونجي الله يدنققون بوانا من قد كيدك الناس يمتعلو ياقينيوال እንደ ያደኙም የሚያደርገውን ጥንቃቄ ታደርጋለህ እስከ ማክሲመም እስከምትችለው። ነብዩ ሰለላሁ ዐለይሂ ወሰለም የሚችሉትን ሁሉ እንደሰው ጥንቃቄ ያደረጉ። ግን ደረሱባቸው አልደረሱባቸውም? ደረሱ እኮ ሄዱ። ጋር ተውር ደረሱ። አቡበክር ሲዲቅ ረዲየላሁ ዐንሁ በጣም ደነገጡ፣ ፈሩ። ለሳቸው አልነበረም የፈሩት ለነብዩ ሰለላሁ ዐለይሂ ወሰለም ነው። ያ ረሱላህ ሰለላሁ ዐለይሂ ወሰለም ለው አነ አሐደሁም ከነሱ አንዳቸው እኮ ወደ እግሩ ቢመለከት ለራአና ያየናል እኮ ከእግራቸው ስር ነው ያሉት። ማሻአላህ ነብዩ ሰለላሁ ዐለይሂ ወሰለም በኢማን የተሞላ ልብ ምን ያክል የተረጋጋ እንደሆነ ተመልከቱ። ያ አባበክር ማ ظنك باثنان الله ثالثهما ሶስተኛቸው አላህ በሆኑ ሁለት ሰዎች ምን ትጠረጥራለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ላ ኢላሃ ኢላላህ አይ ሰኪና ጠላትህ እየፈለገ ሊገልል ያጠፋ ቀና ስትላለ ቆማል እኮ እዚህ ሰኪና አይደል እንዴ? አላህ ምን ቁርአን አወረዳ فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا. الله እኮ ነብዩን عليه الصلاة والسلام ረድቷቸዋል። መቼ? እነኛ የካዱት ሰዎች ሁለት ሆነው ነብዩ ሰለላሁ ዐለይሂ ወሰለም እና አቡበክርን ያስወጧቸው ጊዜ። ከዛም ለጓደኛው ለአቡበክር መሐመድ እኮ አለው ላ ተሕዘን ኢነላህ መዐና። ይህንን እርግጠኛ ሆነው ሲሉት ለቀድ ነሰረሁ ላህ አላህ ረዳቸው። ከዛ በላይ አላህ ወጣቸው። አንድ ማዕረካም ላይ ሰሓቦቹ ብትንትን ብለው ረፍት አድርገዋል። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ዛፍ ጥላ ስር ሄደው ረፍት አድርገዋል። ሰይፋቸውንም ሰቅለዋል። አንድ ሙሽሪክ አነሳና ያ መሐመድ ምን يمنعك مني ማን ነው ከኔ የሚከለክለ? አላህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። እዛው እኮ ተኝቶ አላህ። ቅንጣት ፍርሃት የለም በነብዩ ሰለላሁ ዐለይሂ ወሰለም ልብ ውስጥ። በኢማን የተሞላ ሰው ልብ የመረጋጋትን ጫፍ በነብዩ ሰለላሁ ዐለይሂ ወሰለም እናያለን። ምንም አይነት መርበትበት የለም። አላህ እጁ ተንቀጠቀጠና ሰይፉን ጣለ። ነብዩ ሰለላሁ ዐለይሂ ወሰለም አነሱትና من يمنعك مني አለ። ማን ነው ከኔ የሚከለክለ? አንተ አዛኝ ወንድም ነህ ዘንልኝ አለ። መጠጊያው ያው ያ ሰይፉ ያዘው ሰው ነው ነሱ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይህንን ሰይፉንና ሰይፉን የያዘውን ሰው ኻሊቅ
የተጠጉ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ማን እንዴት ይፈራሉ? ብዙ መዋቂፎች ይኖራሉ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተያያዙ። እቺ ሰኪና ማለት ሩህ ሚነላህ ነች ይላሉ። ከአላህ የሆነች መንፈስ ነች፣ ብርሃን ነች። የፈራ ሰው የሚረጋጋባት፣ የተጨነቀ ሰው ጭንቀቱን የሚለቅበት፣ ያዘነ ሰው ሐዘኑን የሚቋቋምባት መሳሪያ ነች ሰኪና ማለት። ሐዘን ላይ ያለ ሰው ሰኪና ልቡ ላይ አላህ ሲያፈስለት ሐዘኑን ይችለዋል። የደከመው ያርፋል፣ ደካማው ኃይል ያገኝባታል፣ መንገድ የጠፋው ይመራባታል። ይችን ሰኪና አላህ ለኛ ይበላታል። አላህ ከኛ ከልባችን ውስጥ የማጠፋ አላህ ያድርግልን። እቺ ሰኪና በኢማን ነው የምትመጣል። አላ ቢዚክሪላሂ ተጥመኢኑል ቁሉብ ይላል አላህ። አዋጅ አላህን በማውሳት ልቦች ይረጋጋሉ ይላል። ሰኪና ትልቅ የአላህ ስጦታ ነች፣ ከአላህ ስብሓነሁ ወተዓላ የሆነች ወአንዘለ ዐለይሂም ሰኪነተ ከአላህ የሚወርድ የሆነ ብርሃን ነው ማለት። ምንድነው ግን ሙእሚንን ሰኪና እንዲያገኝ ያደረገው ነገር ምንድነው የሚሉትን ነጥቦችን ነው። እስኪ አንድ ሙእሚን አማኝ ነው ሰኪና ያለው ስንል ሰኪና ካጣን ኢማናችንን መፈተሽ ያስፈልጋል ማለት። ኢማን ያለው ሰው ቢላሂ ወቢልየውሚል አኺር ወቢልቀደር የሚያምን ሰው ይደነግጣል፣ ይፈራል። ፍርሃት በነገራችን ላይ ተፈጥሯዊ የሆነ ፍርሃት አለ። ሁሌም አንድን ሐሳብ ስንነጋገር ሚዛናዊ በሆነ መንገድ እንድናየው ኢንሻአላህ። ለምሳሌ አንበሳ መጣ፣ እዚህ አንሮጥም እንደ ሁላችንም ተፈጥሯዊ አይደል? ይህን ማለት ያለ ግን ነገሮችን ከልክ በላይ ወስደን ልክ ያ ሰው አድራጊ ፈጣሪ የሆነ ያክል ውስጣችንን ያለማቋረጥ መረበሽ ግን ከሆነ ሰው ጋር ባለን ነገር ሊሆን ይችላል፣ ከሆነ አካል ጋር ሊሆን ይችላል። ኃይል አለው ከምንለው፣ ገንዘብ አለው፣ ስልጣን አለው ከምንለው አካል ጋር የሚኖረን ግንኙነት ፍርሃት የተሞላበት ግንኙነት ነው። ላ ነኻፉ ኢላላህ፣ የሚፈራው አላህ ብቻ። ምክንያቱም ያ መክሉቅ ነው። ይሄ የቂን ኢማን እየጠነከረ ሲመጣ ከአላህ ውጭ ያለን ፍርሃት እየቀነሰ ይመጣል። ፍርሃታችን ለአላህ ብቻ ነው። ሰኪና እናገኛለን። ሰኪና እናገኛለን። የመጀመሪያው ሙእሚን ሰኪና የሚያገኝበት ምክንያት استجابته لنداء الفطرة ለተፈጥሮ ጥሪ ምላሽ መስጠቱ ነው። ሙእሚን ሰኪና እንዲያገኝ የሚያደርገው ምን ማለት ነው? አቅላችን ቀልባችን እውነት አለ ውስጣችን ላይ። ከዛ እውነት ጋር ተላትሞ የሚኖር ሰው ሁሌም መረጋጋት ያገኛል። ለምሳሌ ከአላህ ውጭ ማምለክ ነው ወይስ አርባብ ሙተፈርቁና ኸይሩን አሚላሁ ልዋሒዱ ልቀሃር ይላል አላህ። በርካታ አማልክት ናቸው የሚሻሉት ወይስ አንድ ሀያል የሆነ ጌታን ማምለክ ነው? አንድ ወንድም ወደ እስልምና መግባት ፈለገና ተገናኘን ነገር እና አንድ 3 ቀን ውይይት አደረግንና ሸሃዳ አደረገ። አልহামዱሊላህ። ከዛ ግን አንድ ነገር ጠየቀኝ። ድሮ አለ አሁን እስልምና ትክክል መሆኑን ተረድቻለሁ አለ፣ ግን ድሮ በሌላ እምነት ውስጥ ሆኜ አምልኮት ሳደርስ የሚሰማኝ መረጋጋት ነበረ። ትክክል ካልሆነ ያ መረጋጋት ለምን መጣ? ቦታቸው ጥያቄ ምን አልኩት? የሰው ልጅ ማምለክ ተፈጥሯዊ ባህሪው፣ አለማምለክ አይችልም። በርካታ ስልጣኔዎች ታይተዋል። ቤት ያልተገነባባቸው፣ መገልገያ ቁስ የሌላቸው ስልጣኔዎች አልፈዋል። የአምልኮት ቦታ የሌላቸው ስልጣኔዎች ግን አላለፉም። የሰው ልጅ ማምለክ ተፈጥሯዊ ባህሪው።
ሲያመልክ ይደሰታል። ግን አንድ ቀን ይረበሻል አልኩት ጥያቄ ሲነሳበት። አንተ አሁን ተረብሻለህ ይመጣል አልገባችሁ? ጥያቄ ተነሳብህ አይደለ? ያን ጥያቄ ማስተናገድ ስላልቻልክ ነው እስልምና ውስጥ ምን ይላል ይሄ ብለህ ልታጠና የመጣው በፈቃድ አይደል እንዴ? እስልምና ውስጥ ጥያቄዎች ተመልሶ ለይል ሰላት ደግሞ የሚባል አለ። ቆመህ ስትሰግድ እዛ ጋር ስታገኝ የነበረው በትክክለኛ መስመር ደግሞ ታገኘዋለህ። እዚህ ላይ ሰኪናው ማለት ዒባዳ ላይ የሚገኘው ሰኪና ታገኘዋለህ። እስኪ ወንድሞቼ አንድ ጥያቄ ልጠይቃችሁ። ከመግሪብ በፊት የነበራችሁ ስሜትና ከመግሪብ በኋላ ያላችሁ ስሜት እኩል ነው እንዴ? መግሪብ ሰላት የሆነ ለውጥ የለውም? ሰኪና ላይ ውስጣችሁን ማረጋጋት ላይ ወላሂ እኔ በጣም አደንቀዋለሁ። ያለ ሰላት የሚኖር ሰው በጣም ነው የሚገርመኝ። ተአምር ነው ሐቂቀተን። ሰው እንዴት ያለ ሰላት ይኖራል? ከባድ እኮ ነው። የት ነው ጭንቀትህን የምታራግፈው? የት ነው ሐሳብህን የምትተነፍሰው? ከዚህ ቁሳዊ ግርግር ወጣህ ስክን ብለህ ኃይል ይዘህ ደግሞ ወደዛ ግርግር ትገባለህ ማለት ነው። አሁንም ኃይልህ ሲነጥ እንደገና ሌላ ወቅት ሰላት ይመጣና ቻርጅ ያደርጋል። አንድ ትልቅ ዓሊም ይላሉ ሰላትና የሰው ልጅ ህይወት ማለት በህይወት ውስጥ እየነዳ ነዳጅ ሲጨርስ ነዳጅ ማደያ ነው አሉ። ሰላት ወቅቶች ማለት ነዳጅ ማደያ ጋር ገብቶ ፊውል ይሞላል አይደል? ይሞላና አሁንም ይነዳል አሉ። አሁንም ይሞላል። ዒሻ ላይ ሞልቶ ይተኛል። ተኝቶ ገፍላ አይደለ? ኤነርጂውን በዛ ይጨርሳል። ፈጅር ይነሳና ፉል አድርጎ ይንቀሳቀሳል እንደገና። ከዛ ዙሁር ይመጣና ደግሞ አሁንም ሎው ሙላ ይለዋል፣ ያበራል። ገባሽ? ሱብሃንአላህ። ስለዚህ ያ ወንድማችን የጠየቀው እኔ ሐቂቃ በጣም ምን ያክል ጥልቅ እውቀት ያለው ሰው እንደሆነ ነው የተረዳሁት። ያየበት መነጽር ገርሞኛል። እስልምና ደግሞ የሚለው የራሱ አለው። ግልጽ ነው አይደል? ሰኪናው ሁሉ ህዝብን ቢማ ለደይህም ፈሪሑን ነው። ሁሉም ህዝቦች ባላቸው ነገር ከልክ በላይ ደስተኞች ናቸው ይላል አላህ። ከብት የሚያመልከው፣ ድንጋይ የሚያመልከው፣ አንድ አላህን የሚያመልከው ሁሉም የኔ ትክክል ነው ብሎ በጣም ደስተኛ ይሆናል። የተፈጥሯዊ ነው ማለት ነው በሰው ልጅ ላይ። ስለዚህ የመጀመሪያው የሰኪና ምክንያት ለሙእሚን ለተፈጥሮ ትክክለኛ ምላሽ በመስጠቱ ነው። ከተፈጥሮ ጋር የሚጋጭ አስተሳሰብ ስለሌለው ነው ሙእሚን። ያኔ ልባችን ትረጋጋለች፣ ጥሟን ታረካለች። ምንጊዜም የሰው ልጅ ያለማቋረጥ የሚጠይቃቸው ጥያቄዎች ስላሉ ነው። እኔ ማን ነኝ? ከየት ነው የመጣሁት? ወደ የት ነው የምሄደው? መጨረሻዬ ምንድን ነው? እነዚህ ከፍተኛ ፈላስፋዎችን ሳይቀር እንቅልፍ የነሱ ጥያቄዎች ናቸው። እነዚህን ጥያቄዎች ተመልሰው ያገኛል እስልምና ውስጥ። አንተ ማነህ? አንተ ገሌ ነህ። የመጣኸው እንዲህ ነህ። እዚህ ምድር የምትኖረው ለዚህ ዓላማ ነው። መጨረሻ ደግሞ ሞትና ከዛ በኋላ አኺራ አለ። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር። መልካም ከሰራህ ጀነት፣ ካለዛ ደግሞ የሚጠብቀህ ቅጣት አለ። ግልጽ የሆነ ምላሽ አለው ማለት ነው። ለነዚህ የፍልስፍና ጥያቄዎች ተፈጥሯዊ የሆነ ምላሽ ሰጧቸዋል ማለት ነው። አንድ ሰው የፈለገ እንደው ትልቅ ስኮላር ቢሆን፣ ትልቅ ሳይንቲስት ቢሆን ራሱን ካላወቀ፣ እሱን የፈጠረውን ጌታ ካላወቀ እውቀት አለው ይባላል እንዴ? የእውቀት ሁሉ ትልቁ እውቀት እኮ ፈጣሪን ማወቅ ነው፣ አላህን ማወቅ ነው። አላህን ሳያቅ እሱን ራሱን ሊያውቃች ስለ ራሱ ያለውም የተዛባ ግንዛቤ ነው። ያ የተዛባ ግንዛቤ ውስጡ ገብቶ ረብሻ ይፈጥርበታል፣ ሰኪና አይኖርም። እነዚህን ጥያቄዎች መመለስ ስለማይችል ባለፈው ስለ ዳርዊን ሳወራችሁ ምናል ዳርዊን ናቹራል ሴሌክሽንን ጽፎ የሰው ልጅ ዚንጃንትሮፐስ የምትባል ጦጣ መሰል እንስሳ ከሱ ነው የመጣ ሲል ብዙ ሰዎች ትክክል ነው ብለው ተቀበሉትና ዳርዊን ግን አንድ ነገር አለ። whenever I see an eye it matters me ብሎ ጽፏል። አይን ባየሁ ቁጥር እብድብድ ያደርገኛል። በጣም ከባድ ጥያቄ ይነሳበታል። አይንን ኤክስፕሌን ማድረግ ይገብደኛል። ዝም ብሎ በድንገት መጣ እንዴት ልበለው አይንን?
እሱ አይን ታየው እንጂ ሌላውም ነገር በሙሉ አስገራሚ ነው። በድንገት ሊሆን የሚችል ነገር አለ። አይናችን ውስጥ ጸጉር አለመብቀሉ እንዳይበቅል ያደረገ አካል አለ እንጂ ዝም ብሎ አይደለም። ወለዚ ይሰውሩኩም ፊል አርሃሚ ከይፈ ይሻ ከተፈጥሮ ጋር የሚጣጣም እምነት ስለያዘ ነው። ኢማም ኢብኑ አልቀይም ረሕመቱላሂ ዐለይህ ምን ይላሉ? ልብ ውስጥ መበታተን አለ አሉ። የሚሰበስበው ወደ አላህ መዞር ብቻ ነው። ልብ ይበተናል። ብትን የምትይዙት የምትጨብጡት የምታጡበት ጊዜ የለም። ሐዘን አለ። አላህ ስብሓነሁ ወተዓላን የማወቅ ደስታ እንጂ ሌላ ማያስወግደው ሐዘን አለ። ጭንቀት አለ። በአላሁ ስብሓነሁ ወተዓላ መንገድ መሰባሰብ እንጂ የማያስወግደው የሆነ ጭንቀት አለ። ምንም ነገር የማያስወግደው። ወፊህ ኒራኑ ሐስራ የኒዳማ የቁጭት የጸጸት እሳት ልብ ውስጥ አላሉ። አላህ ስብሓነሁ ወተዓላ ባዘዘውና በፈቀደው ነገር ወዶ መቀበል እንጂ የማያጠፋው የሆነ እሳት አለ ሰው ልብ ውስጥ። የሰው ልጅ ሪዳ ቢላሂ ዐዘ ወጀል አላህ በሰጠው ነገር መውደድን ካላገኘ ሪዳ ከሌለው ሁሌ እንዳማረረ ይኖራል እኮ አይደል? አረ ጌታዬ ለስንቶቹ ስንት እያደረክላቸው እያየን ለኛ ምን አደርገህልን ይላል። አንዳንዱ ሰው እንደው ይሄ ጥሩ ዱዓ ያደረገ ይመስለዋል እንደዚህ ሲል፣ ጌታዬ ለኛም አድርግልን እንጂ ለኛ ምን አድርገህልን? ኩፍር ኒዕማ ይባላል። የአላህን ጸጋ መካድ ይባላል። በጣም መጠንቀቅ ያስፈልጋል። ምላስን መጠበቅ ያስፈልጋል። አላህ ይህንን የምትናገርበት ምላስ የሰጠህ እኮ እሱ ነው። ይሄ የሌላቸው ሰዎች አሉ መናገር የማይችሉ ሐዋ በስነ ስርዓት አየር በስርዓት ተንፍሶ ያለምንም ጭንቀት መተንፈስ